ወደዱት አልወደዱት ሃይሚ ይመለከታታል አይመለከታትም። ሴቶቹ ወደዱት አልወደዱት ሃይሚ ይመለከታታል። ብሩኬ ግን እነዛ ሴቶች ማስከበር ነበረባት። ሃይሚ ላይ ማንም ሰው አፏን የሚከፍትባት ልጅ አይደለችም። አለቀ። አሁንም ቢሆን ሄደ ነገሩ። አሁን ምንድነው ፍላጎትህ? እኔ አንድ ያልገባኝ አንድ ጥያቄ ልጠይቅ ነው የመጣው። ፍላጎቴ ማለት ነው ብሩክና ሃይሚ አብረው እንዲሆኑ አትፈልግም? ሃይሚ ምናምን እንድትለኝ አልፈልግም። እህቴ ደህና ሆና ህይወቷን በሰላም በደስታ እንድትኖር ፍላጎቴ እኮ። ሰላሟን ደስታዋን የምትፈልግ ከሆነ ደግሞ ሰላሟ ደስታዋ ያለው ከብሩኬ ጋር። ምንም ሰላም እኮ አልሆነችም። ወንድ እየመረጥክላት እንዳይሆን እሱ እኮ አይመለከትህም። ወንድ እየመረጥክላት እንዳይሆን እሱ አይመለከትህም። እኔ አይመለከተኝም። ግን ደግሞ መጥፎ ነገር ውስጥ ስትገባ ማይክ የለብህም። መጥፎ ውስጥ አልገባችም። ባይዚ እኔ ጋር ነው ያደረክን ያለኸው። ጥሩ ሰይጣን አትሁን፣ ጥሩ ሰይጣን አትሁን። የሆነ ታሳቢ ጥሩ ሰይጣን አትሁን። እንኳን ደስ አለሽ። የምን እንኳን ደስ አለህ? ይኸውልህ እንደዚህ አይነት አዳመጥኩ አይደል? እኔ ምን አገባ አፍህን ዝጋ ብዬ በአፍህ ማዘጋት ይችላል። እያዳመጥኩ ነው አይደል? ደስ አይልማ እኮ ጥሩ ሰይጣን አትሁን። እያደረክ ያለው ነገር ማን ነው የሚመታኝ? እኔ ማን ስለሆንክ ነኝ ትመታኛለህ? እኔ ኤፍሬም ስለሆንኩ ነው። እጄ ተይዟል። በሶ ጨብጧል። እኔ አትመታ ከወንድ ጋር አትደባደብ። በዛ ስለማታውቀኝ ነው። ባይዘው አውቃለሁ። እውነት በማቅ ደረጃ አውቃለሁ። እውነት ስለማታውቀኝ በማቅ ደረጃ አውቃለሁ እኮ። የምታውቀኝ ከሆነ ደግሞ ታውቀኛለህ። ወንድ እንደዚህ አይለፈልፍም። እሺ በመጀመሪያ ደረጃ እስካሁን ስትለፈልፍ የነበረው አንተ ነህ። እኔ አሁን ለነገር አይደለም የጠራው ኤፍሬም። ከዚህ በላይ ማውራት አልችልም። አሁን ሁለቱ ጋር ችግር እየተፈጠረ ነው። ነገሩን ባናሰፋው የተሻለ ነው። ሃይሚንም የማይሆን ነገር ውስጥ አንተታል። ጨረሳችሁ እናንተ በቃ ሄዳችሁና ከዚህ በላይ ነው አቅማችሁ። እንደዚህ ነበር አቅማችሁ። አንተም ያው ላወራው አቅም ለዚህ ነበር መተው አሁን ይታረቁ ምናምን ለማለት ነው። ያ ሁሉ ነገር ያው እኮ እንዲታረቁ አትፈልግም ነው? አዎ በዚህ መንገድ እንዲታረቁ አልፈልግም። እንዴት ነው የምትፈልገው? እንዴት እንዲታረቁ ነው አልፈልግም። እሺ እንደዚህ አይነት መንገድ ላይ እንዲታረቁ አልፈልግም። ይኸውልህ መጀመሪያ ነገርኩ። መጀመሪያ ለሰው ልጅ የሚያኖረው ምንም ይሉ ክብር ነው። ሰው ለልጅቷ ክብር ይሰጣት። አሁንም ቢሆን ክብር እያገኘች ክብር እያገኘች አይደለም እህቴ፣ ክብር ይሰጣት። እህትህን ሌላ ችግር ውስጥ ማትከታት የተሻለ ነው። ሃይሚ አንተ እንድትመክረኝ አይደለም የእውነት ሃይሚን በጣም ወዳታለሁ፣ በጣም አከብራታለሁ። ግን ደግሞ በወንድሟ አሁንም ድጋሚ የምትመራ ከሆነ የማይሆን ችግር ውስጥ ነው የምትገቢው። ሃይሚዬ አንድ ልመክርሽ የምፈልገው ነገር አንድ ነገር ቢኖር ወንድምሽ ያንቺን ሰላም የሚፈልግ አይደለም፣ ያንቺን ጥሩ መሆን የሚፈልግ አይደለም፣ አንቺን ሌላ ህይወት ውስጥ መክተት የሚፈልግ ሰው ነው። እኔ እንደዛ ነው የተረዳሁት። ሰላሟን የምትፈልግ የእሷን ጭንቀት የምትረዳት ከሆነ ህይወቷ ከብሩኬ ጋር ነው የሚያስብላት የሚጨነቅላት። ከዚህ በፊት አይተናል፣ ብዙ አልፈዋል አይደል? ብሩክና ሃይሚ ብዙ አልፈዋል። እኔ ያንን ነገር ደግሞ ላንተ ማስረዳት የለብኝም፣ እንደዚህ ብዬ መናገር የለብኝም። አንተ በምትረዳው መንገድ ነው የምትረዳው። ታስብላታለህ፣ ትጨነቅላታለህ። ግን ደግሞ ከብሩኬ ጋር እንድትሆን አትፈልግም። እሷ ደግሞ ትፈልገዋለች ያንን ነገር። ገብቶሃል? መታኝ ብሩኬ መታኝ ብሎ መዋሸቱ ስለምን አመጣው? ምን ፍለጋ ነው? አይ እኔ አንድ ማወቅ እፈልጋለሁ፣ ምን ፈልገን እንደሆነ። ምን ቤት ነው አንተ ማወቅ ፈልገው? ባለቤቱ አንተ ፍፄ መቶኛል እኮ አያውቁም። ብሩክ ነው መታኛል አይደል? ብሩክ መታኝ ብለህ ብሩክ ራሱ ያውረኝ። የእህትን ህይወት ማበላሸቱ ብሩክ ራሱ ያውረኝ። አንተ እኮ ድጋሚ እኮ መጣ ፍፄ መታኝ ነገር አይደለም። እኔ መትቼ ትላታለህ። እሺና መታኝና አይደለም። አሁንማ ተይዘህ ሲሻለ እንጣላለን። እኔ እናንተ ቀጠሮ ይዘናል። ግን ደግሞ አሁን ለጸብ አይደለም እኔ የመጣሁት የነበረው። ብቻ አንተ ሰላም የምትፈልግ ሰው አይደለም። ብሩክና ሃይሚ አንድ እንዲሆኑ የምትፈልግ ሰው አይደለም። ምንድነው መደጋግመው ነው? አይ ምንድነው መደጋግመው ነው? ሰላማቸውን ዝም ብለህ አታሽቆልጥ። አሽቋላጭ እንደፈለክ ማሰብ ትችላለህ። ስማኝ፣ እኔን መጀመሪያ ስማኝ፣ ነገርኩህ። አሰበብ እንዴ ነው? ግን ደግሞ ሃይሚ እኔ እስከማውቃት ድረስ እኔ እንጃ ከብሩኬ ውጪ ሌላ ሰው ይታያታል ብዬ የማስብ ሰውም አይደለሁም። እንደፈለክ አንተ የፈለከውን አድርግ፣ ይመች። ግን ደግሞ አንድ ነገር ስነግርህ በኋላ መሀል ትቀራለህ። ከእህትም እንዳጠፋ በጣም ነው ለኔ አሰበ መሀል ትቀራለህ ስላልከኝ በጣም አመሰግናለሁ። እግዚአብሔር ያክብረኝ። ለኔ እንዳሰብክልኝ ጥሩ ሰይጣን ብየዋለሁ። ስሞትቼለታለሁ። ጥሩ ሰይጣን የሚያስብ ሰይጣን ብየሃለሁ። ማንኛውም የራስህን ህይወት ኑርሽ እና ቤተሰቦች አይታችኋል። የራሱ የሆነ ፍላጎት አለው፣ የሚፈልገው የራሱ የሆነ ነገር አለ። ፈጣሪ ያሳካለት። ግን ደግሞ የሁለቱን ሰላም የሚፈልግ አይነት ሰው አይደለም። ምን እንዳሰበም አላውቅም። ብቻ ፈጣሪ ይግባበትና ነገሩን እንዲስተካከል እናድርግ። አላውቅም፣ የሚያስብላት የሚጨነቅላት ወንድሟ ከሆነ ሜቢ
ሃይሚም እንደዛ የተናደደችው በሱ ምክንያት ነው። ከብሩኬ ጋር እንደዛ አይነት ሰጣ ገባ ውስጥም ስትገባ የነበረው በሱ በወንድሟ የተነሳ ነው። ብቻ እንዴት እንደሚደረግ አላውቅም። ቻው፣ ወዳችኋለሁ።